ዘመነ ካሴ፣ ሰይፉ ፋንታሁን፣ ዳግማዊት ሞገስ መገርሳ፣ ዩሪ ታደሰ፣ አብርሃም በላይ፣ ሀብታሙ አያሌው እነዚህ የት ነበሩ? መስከረም አበራ የት ነበሩ? የት እንደነበሩ ታውቃላችሁ? ሳውዝ አፍሪካ ነበሩ። የደህንነት ትምህርት ወስደው ሬዲዮ ጠለፋ ሁሉ የመጡ ናቸው። አብይ አህመድ በጣም ቤስት ፍሬንድ። ይሄን አሁን ጎጃሜ ብትነግረው ደግሞ ጎጃሜ ነው ይጠላ ወንደሬ ብትነግረው አህያ ናቸው። አታውቁም ፈታችሁ መጀላችሁ አብይ አህመድ ነበር ያለው ከአማራ ከጎን ከጎጃ ይወጣና ወሎይና ሸዋያውን ፖለቲከኛ ይወጣል። ፖለቲከኛ አይኖርም። አልፎ አልፎ እንደዚህ እንደ ጊዜ ዳኛ አንዳንድ ሰዎች ብቅ ይላል። እንደ ፕሮፌሰር የሚባል ልጅ አለ። ፖለቲከኛ እንዳይወጣ ለምሳሌ ማረፍ በክሉ ሰው እነሱ ናቸው። እንኳን ላይ ሊጠቁስ የትራስከላይ ፈሪ ነው። አንድ ያስበጭተውታል። አማራን ቀጥቅጠው ቆለጡን ቆርጠው ግንባሩን ብለው በአጋዚ አስፈርተው እነዚህ ቅማላሞች ፈርቷቸው ቀርቷል። ኦሮሞን በጣም ፈራው። የኢትዮጵያ ውስጥ የተፈጠሩ የፖለቲካ ድርጅቶችን በጌታቸው አሰፋ ሰጋቸውን ከደህንነትና ብሔራዊና ደረጃ ቢሮ ውስጥ ይሰራል። የመንግስት ደህንነት ባሮች ማነው ያልከመ ምሽሆን የመልመራ ከቻለ የግንቦት ሰባት ይችላል ለምን ሰማይ ተቋቁሞ ነው ነው ታዲያ ሰማይ ተቋቁሞ ለምን የሲያማይ ደህንነት እስከረማ በራ ቆጣለ ተቀን እሱ ባሉ አልች ብለው ነው የዘሯ እንዳይ መንግስት ነበር እና አማራ ሀገር ከተከተል በደስፈረው መስክ ልጅ ነው መስከረም ማን ይችላል ሰጠን በተመረጠ በገሰጠን ስለበረዳን የህዋት ቀኛ ከሰማኖች ኮንቴስት ነው። የእስክንድር ነጋ ሚስት እኮ ትግሬ ነች። ለምን እስክንድር ነጋ ትግሬ ያገባ? ትግሬ ሲያገባ አላማ አለው። እስክንድር ማራጭ ያለበት ነው። ድሮኔ ታስታውሳላችሁ? ፍሬ አንዳርጋቸው ጽጌ ሲሉ አሜሪካ ሆኜ በጣም ስቃወም ዩቲዩብ ላይ ታስታውሳላችሁ? ዩቲዩብ አዘጋጁ አንዳርጋቸው ጽጌ ሆኖ ነው በጣም የአማራ ጠላት አማራ አማራ የለም መስፋት ሁለት መጽሐፍ አምጥቼ ታሳያችሁ። አንድ መጽሐፍ አማራ ለመጻፍ በጣም የለም። ይሄ ደግሞ አማራ የለም ብሎ ጽፏል። በአዲያም ደግሞ አማራ አለ ብሎ ያን መጽሐፍ ትንንሽ መጽሐፎች ናቸው አሉ። እኔ አንብቤዋለሁ። ስለዚህ ይህን ሰው እየሳጠ ነው የአማራ ጠላት እንደሆነና በእናቱም በአባቱም በአያቶቹ አዲስ አበባ ላይ ተወልዶ ያደገ ኦሮሞ እንደሆነ ነቀው። ሲያጋልጠው ሰደባቸው። ዘመነ ካሴ ገና እስር ቤት ሲገባ ይፈቱታል ከ6 ወር በኋላ ብያለሁ። እንደወጣ ቪላ ቤት መስቀል ምናምን ይዞ ነው ወጣ። ከዚያስ ከእስክንድር ጋር አገራዊ ፓርቲ መስርቶ መጨረሻ ደግሞ መጥቶ ከዝናቡ ጋር መጣው አለ። ከዚያስ ወደ እዝ ኮር እያለ ነው አውቆ ነው እንድንከባለል ትግሉ እንድንከባለል የአማራ ፋኖ ዘመነ ካልሆነ አይሆንም የተባለ ነው። ለምን ለትግሬ ጠቅላላ የአማራን ትግል እንዲሸጠው እኮ ዛሬ እሱ ያለው ሳባ ሆቴል ቁጥሩ ምን ሳላስፈላጊ ስለሆነ ከናልጋ ቁጥሩ እነግርሃለሁ። አማራ ታጋይ አይደለም። አገው እስከ ደንቢያ ነው ያልከን ሰው ነው። ባይዘው ዘመነ ካሴ በአዲሱ አከላለ አማራ ጅል ስለሆነ ስለሚታረቅ የጎጃም አንድ ክልል መሪ ሊሆን ይችላል። ስለዚህ ውስጥ የሚሳደሩት እነማን ናቸው? አዛባ ተሸካሚ ጎጃሚዎች፣ ምንም ነገር የማያውቁ ከብቶች፣ ዘመነ እንደታጋይ የሚቆጥሩ ከብቶች። ስለዚህ ፋክት ኒውስ አትማይም። ፋክት ኒውስ ትግሬ እኮ ነው፣ አጋሜ እኮ ነው ብሎክ አድርጌ ያንተ ፖለቲካ አብስትራክት ነው ይለኛል። አብስትራክት ከሆነ እንደ ኮሜዲ ትለኛል። አብስትራክት ከሆነብን የሚገባ ከዓመት በኋላ። ስለዚህ እኛ
የሚሰድቡን እዚህ ውስጥ አሁን የትግሬ የአገው ዲቃሎች፣ የትግሬ ዲቃሎች ቅማንት ነን ብለው የሚያስቡ ሰዎች ምናምን ናቸው። ምክንያቱም የአማራ ጠላት ናቸው። መቼውንም አማራ ሳይፈርስ አይተኛም። ቅማንት ኮሚቴ፣ አገው ሸንጎ፣ ይሄ ጋሎች፣ አጋሚዎች፣ ወያኔዎች ማለት ሻዕቢያ አማራን ሳይበትኑ አይተኙም። ስለዚህ መረጃ ሲነገር መስማት ነው። ኦሮሞ ግን ይሰማል፣ ትግሬ ይሰማል። አማራስ ሊከራከርለት ነው የሚመጣ። ለአንድ ምሬ ወዳጅ ነው የምትታገል ወይስ ለአንድ ለ8-9 ሚሊዮን የቤት አማራ ህዝብ? ለ9 ሚሊዮን ጎጃም አማራ ነው የምታገል ያለብህ ወይስ ለ18 ደምት? ለ11 ሚሊዮን ጎንደር አማራ ነው የምታገል ያለብህ ወይስ ለሀብቴ? እንዴት አይነት ጥፍራም አማራ ነው ባካችሁ? መታገል ያለብህ ለአማራ ለህዝቡ ነው። ከፋኖ ትግል ምን አገኘን? ከፋኖ ትግል ምን ተጎዳል? ከአብይ እንትን መምጣት ምን አገኘን ብለህ ነው ማስላት ያለብን። የፋኖ ትግል አባይን አልተሻገርም፣ በቃ ከስሟል ማለት ነው። ትግሬዎች እኮ በእኛ ክልል ላይ ሲዋጉኛ ሊወድሙ ነው። እኛ ግን ይኸውልህ ትግል የሚባለው 15 የመንግስት ወታደር ገለ ጫካ መግባት አለ። ፋኖ ትግል የሚባለው አባይን ለመሻገር ክልል ውስጥ ያሉትን ዘረኛ ትግሬዎችን አባሮ ሀብትረት ነጥቆ ዞኑን ማፍረስ፣ ከዚያ በስሌት ታጣቂን ደብቆ ስምን ሳይገልጹ በጎበዝ አለቃ እየተመሩ አባይን መሻገር ማቀር ነው። ከሸዋፋ ደግሞ ታጋዮች ጋር አማራዎች ጋር እንዴት እንገናኛለን ማቀር ነው። ሁለተኛው ምዕራፍስ አዲስ አበባን ለመቆጣጠር ሁለተኛ ምዕራፍ ማኒፌስቶ ጽፋል። ማኒፌስቶ ነው የበቃ መጀመሪያ ክልሉን መያዝ፣ ቀጥሎ አባይን መሻገር ስቴፕ 1። ስቴፕ 2 ወደ አዲስ አበባ መያዝ። አዲስ አበባ ገብተስ የጠላትን ስልጣንና ኢኮኖሚ መቆጣጠር። አራተኛውስ የአማራ መንግስት ማቋቋም ነው። አምስተኛውስ የአማራ ጠላቶችን እያሳደዱ መግደል ማጥፋት፣ ፍርድ ቤት የሚቀርበው ማቅረብ፣ የሚረሸነው መረሸን፣ የሚጠፋውን ማጥፋት። ይሄንን ያላለመ የአማራ ፋኖ የአማራ ትግል የትም አይደርስም ብያቸዋል። የዛሬ 3 ዓመት ነግሬያለሁ። ፋኖ እንደሚከበብ፣ አብይ እንዴት እንደሚመታው፣ ክልሉ እንዴት እንደሚወድሙት፣ ትምህርት ቤት እንደሚቆም፣ ዘመነ እንዴት ታስሮ ተፈታ እንደሚባል፣ ከዚያ በኋላ ፋኖ መሪሞ እንደሚመጣ፣ ትግሉን ለትግሬዎች እንደሚሸጡት ይኸው ሰርጌ ጋር ሄዱና እዩት፣ ወይም ዜማ ጋር ሄዳችሁ ተመልከቱት። ጠይቋት፣ ትለጥፍላቸዋለች። ያን ቪዲዮ ቁጭ አድርጌ ሰርቻለሁ። እኔ ፖለቲከኛ ስለሆንኩና መረጃ ስላለኝ ከጀርባዬ በጣም ጊጋንት የሆኑ ሰዎች ስላሉ ይሄ ንግግሮች ሁሉ የእኔ ብቻ እንዳይመስል ከጀርባዬ ቲንክ ታይም ግሩፕ አለ። ምንም አታውቋቸው ሰዎች አሉ። ጊጋንት የሆኑ መውጣት የማይፈልጉ ሰዎች አሉ። እያንዳንዷን መረጃ አላቸው። እያንዳንዱ የተማሩ ናቸው። እያንዳንዱ የኢትዮጵያን ብሔር ባህሉን ታሪኩን ያውቃሉ። አማራን ባህሉን ታሪኩን ያውቃሉ። ወታደራዊ ጠበብቶች፣ የደህንነት ጠበብቶች ናቸው። ኢንጂነሮች ናቸው። ዶክተሮች ናቸው። ብዙ መጽሐፍ የጻፉ ናቸው። እነዚህ በእድሜያቸው የገፉ ከጀርባ አሉ። እነዚህ አማራዎች ቲንክ ታንክ ግሩፕ አሉ ማለት ነው። እኔ ስናገር እዚህ ጋር መስማት ብቻ ነው። እስካሁን እኔ የተናገርኩት ለምን አልከሸፍም? ለምን አልከሸፍም? ንገሩኛ። የብልጽግና ገረድ የሚል እኮ ትግሬ እኮ ነው። ትግሬ ነው አታሉ አማራን አብይን ገሎ ደረሰውን ለማምጣት የሚታትር ቅማላም ትግሬ። እኛ ብልጽግናን